ኢትዮጵያ ኒኩለር ግንባታውን ጀመረችው። የጠቅላዩ ሚስጥራዊ ጉብኝትም የዶክተር አብይና የፑቲን ስምምነትም አሜሪካ ኒኩለር የሚለውን ስም እንደመስማት የሚያባንናት ነገር የለም። ኒኩለር ኃይል ብቻ ሳይሆን ክብር፣ ከፍታ፣ ጠበቃ፣ መኩሪያ፣ መፎከሪያና ማስፈራሪያ ነው። ከዚያም ማለፍ ሲል ኃይል ነው፣ ገንዘብ ነው፣ ብርሃን ነው። የኒኩለር ልማት በአማኑ ቀን ለብርሃንነት በቀውጢው ቀን ለቦምብነት ስለሚያገለግል እሱን ያለማገር ተሰሚነቱና ተፈሪነቱ ይጨምራል። አንድ የህንድ ምሁር አሜሪካ ኒኩለር ያለውን ኃይል እንደመተናኮል የምትፈራው ነገር የለም ይላል። እንደ ምሁሩ እምነት ወደፊት ኒኩለር መታጠቅ መብት ሳይሆን ግዴታ ነው። ኒኩለር ያልታጠቀ ሀገር በታጠቁት ሲበዘበዝና ሲዘረፍ ይኖራል። ከዚያም አልፎ ህልውናው አደጋ ውስጥ ይገባል ባይ ነው። አሜሪካ ዛሬ ኢራን ላይ የምትደነፋው ሳትቀድመኝ ልቅደማት በሚል ነው። ኒኩለሩን ከታጠቀች በኋላ አሜሪካ መቆጣቷን አቁማ መለማመጥ ትጀምራለችም። ኒኩለር ኃይል ነው የሚባለው ለዚህ ነው። ዛሬ ሰሜን ኮሪያ አሜሪካን እስከ ዶቃ ማሰሪያዋ እየተሳደበች በሰላም የምትኖረው ለሰላማዊ ዓላማ ብላ በጀመረችው ኒኩለር ወደ ጦር መሳሪያ ቀይራ ስለታጠቀችው ነው። ኢትዮጵያ ኒኩለር መታጠቅ እንዳለባት ካመነች የቆየች ቢሆንም በጫና ምክንያት በተደጋጋሚ ከዳር ሳታደርሰው ቀርታለችም። ከሁለት ዓመት በፊት የጀመረችውን የኒኩለር ልማት ግን በሩሲያና በቻይና እገዛ ከዳር ልታደርሰው ወደ ግንባታው ገብታለችም። ያውኑ በወሬ የሚቀር አይመስልም። የተግባር ስራው ተጀምሯል። ኢትዮጵያ ለሰላማዊ ነው የተባለለትን የኒኩለር ግንባታ ለመጀመር ከሩሲያ ጋር ውል ገብታ የተፈራረመችው ከሁለት ዓመት በፊት ነበርም። ከዚያ በኋላ የኒኩለር ልማቱ ጉዳይ ምን ላይ እንዳለ ሳይነገር ቆይቷል። ይሁን እንጂ ከሰሞኑ የወጣ መረጃ እንደሚያመለክተው ኢትዮጵያ የመጣው ይምጣ በሚል የኒኩለር ልማቱን እንዳልተወቹና እንደውም እንደጀመረችው የሚያሳይ ነው። ደግሞ ቻይናና ሩሲያ ኢትዮጵያውያኑን ሳይንቲስቶች ወስደው እያሰለጠኑ መሆኑ ተሰምቷል። የተመረጡ ኢትዮጵያውያን ወደ ቻይናና ሩሲያ ተልከው የኒኩለር ልማት ትምህርትና ቅምር እየቀሰሙ እንደሆነ ተረጋግጧል። በኒኩለር ልማት ውስጥ ውዱ ነገር የሰው ኃይል ወይንም ሳይንቲስት ነው። አንድ ምጡቅ አእምሮ ያለው ሳይንቲስት ሀገሩን ኒኩለር ሊያስታጥቅ ይችላል። ለዚያም ነው እስራኤልና አሜሪካ አንድ የኢራንን ሳይንቲስት ለመግደል ከ5 ዓመት በላይ ኦፕሬሽን የሚያደርጉትም። ለዚያም ነው በተደጋጋሚ የኢራንና የሰሜን ኮሪያ ዕውቅ ሳይንቲስቶች በአደባባይ ተገድለው የሚገኙትም። ሳይንቲስቱ ካለ የኢትዮጵያ ምድር በማዕድን የተሞላ ነው። ዓለም የሚቅነዘነዝለት የሚጋደልለት ዩራኒየም በኢትዮጵያ ውስጥ ብዙ ክምችት ይገኛል። እናም ኢትዮጵያ የኒኩለር ባለሙያዎችን መርጣ ወደ ሩሲያና ቻይና ልካለችም። 11 ሳይንቲስቶች ወደ ቻይናና ሩሲያ የተላኩ ሲሆን አንደኛው ሳይንቲስት በ3ኛ ዲግሪ ወይም ፒኤችዲ የሚማሩ ናቸው። 5ቱ የሁለተኛ ዲግሪ ሲሆኑ 5ቱ ሳይንቲስቶች ደግሞ በመጀመሪያ ዲግሪ የኒኩለር ሳይንስ እንዲማሩ ነው ወደ ሩሲያና ቻይና የተላኩትም። ከዚህ በተጨማሪም 250 ባለሙያዎች ስልጠና መሰጠቱ ተረጋግጧል። ኢትዮጵያ ለኒኩለር ልማት ግንባታ የሚያገለግለው ውዱ ዩራኒየም በብዛት እንዳላት መረጋገጡ ነገሩን የበለጠ አፋጥኖታል። በደቡብ ኢትዮጵያ በምስራቅ ኢትዮጵያና በኦሞ ሸለቆች ውስጥ የዩራኒየም ማዕድን እንዳለ ተረጋግጧል። በአፋር የተለያዩ አካባቢዎችም ታንታለምና ሌሎች ጠቃሚ የኒኩለር ማዕድኖች ይገኛሉ። በቅርቡ ጠቅላዩ በኦሞ ሸለቆች ያደረጉት ጉብኝት ከዚህ ጋር የሚያያዝ ነገር እንዳለው መረጃዎች አመልክተዋል። ኢትዮጵያ የኒኩለር ኃይሉን የምትጠቀመው ለሰላማዊ ጉዳይ ነው ብላ አስታውቃለችም። ማንም ለጦር መሳሪያነት ነው የምትጠቀመው ብሎ አይጀምርም። ሰሜን ኮሪያ ወደ ሚሳኤል የለወጠችው ለሰላማዊ ጉዳይ ለመጠቀም ነው ብላ ከጀመረች በኋላ ነው። ኢራን ልትታጠቀው ከጫፍ የደረሰችው እንዲሁ ለሰላም ብላ ከጀመረች በኋላ ነው። በአፍሪካ ውስጥ በአሁኑ ሰዓት ሁለት ሀገራት የኒኩለር ልማት ግንባታ እያካሄዱ ይገኛሉ። እነዚህ ሀገራት ጥንተ ባላንጣዎቹ ኢትዮጵያ በኒኩለር ጉዳይ አምራለችም። የኒኩለር ኃይል የሚገነባ የሚያስፋፋና ጉዳዩን በባለቤትነት የሚይዝ የኒኩለር ሳይንስና ቴክኖሎጂ ምክር ቤት ልታቋቁም መሆኑንም ሪፖርተር ዘግቧል። ጉዳዩ ወደ ሚኒስትሮች ምክር ቤት መላኩ ተረጋግጧል። ቴክኖሎጂው ወደ አገር ውስጥ ከመምጣት ጎን ለጎን አስፈላጊውን ዝግጅት ማድረግ ያስፈልጋል። ቴክኖሎጂው ሲመጣ የኃይል ማመንጫዋ ብቻ አይደለችም የምትመጣው፣ አብሮ የቁጥጥር አካል የሚባል ይመጣል። የጨረር መከላከያ ባለስልጣን እንደሚባለው የኒኩለር ቴክኖሎጂ አጠቃቀም የሚቆጣጠር ብቃት ያለው የተደራጀና ነፃ የሆነ ተቋም ያስፈልጋል። የተቋም አሁን እየተቋቋመ ነው። ተቋሙ የሚሰራውን በደንብ የሚያውቅ እንደሚሆን አያጠራጥርም። ተቋሙ የሚሞላው በባለሙያዎችና በሳይንቲስቶች ነው። በመሆኑም ቴክኖሎጂው ሀገር ውስጥ ሲመጣ የመጀመሪያው አስፈላጊው ነገር
የሰው ኃይል በብዛት ማሰልጠን ነው። ወደ ውጪ የተላኩት ሳይንቲስቶች በሰላም ወደ ሀገር እንዲመለሱ ማድረግም ያስፈልጋል። በብዛት በዚያው የማጥፋትና የማስቀረት ስራ እንደሚሰራ ይታወቃል። አሜሪካ እንዲህ አይነት ሳይንቲስቶችን ወደ ሀገራቸው ያስኮበላሉ። ቢካሏቸው ደግሞ እስከ መግደል ይደርሳሉ። እቃዎችንና መሳሪያዎችን የሚያጓጉዙና ሌሎች ተዛማጅነት ያላቸውን ስራዎች የሚሰሩ ሰዎች በሙሉ የሰለጠኑ መሆን አለባቸው። አብዛኛው ሰው ስለ ቦምቡ እንጂ ኒኩለር ቴክኖሎጂ ስለሚያስገኛቸው ሌሎች ጥቅሞች አያውቅም። ፍርሃትም አለ። ፍርሃት የፈጠረው ጥላቻም አለ። በፍርሃት ግን ከሌላው ዓለም ልንነጠል አንችልም። በመሆኑም ለህብረተሰቡ ግንዛቤ መፍጠር ተገቢ ነው። ቴክኖሎጂውን በሰፊው ማስተማርና ማስተዋወቅ ያስፈልጋል። ማስተማሩ የትምህርት ተቋማት ድርሻ ሲሆን ማስተዋወቁ ደግሞ የመገናኛ ብዙሃን ሚና ነው። ኢትዮጵያ ሀብቷን መጠቀም መጀመር አለባት። ኢትዮጵያ የኒኩለር ግንባታዋን የጀመረችው ጥቅምት 2012 ዓ.ም በሩሲያ ሱሺ ከተማ ከሩሲያ ጋር በተፈራረመችው ስምምነት መሰረት ነው። ከ3 ዓመታት በፊት በተካሄደው የሩሲያ አፍሪካ ጉባኤ ላይ ጠቅላይ ሚኒስትር አብይ አህመድና የሩሲያው ፕሬዝዳንት ቭላድሚር ፑቲን ተገናኝተው በዚህ ጉዳይ መክረው ነበር። ሁለቱ መሪዎች ዋናው ጉባኤ ጎን ለጎን ካደረጉት ስብሰባ በኋላ የቀድሞ የሳይንስና ኢኖቬሽን ሚኒስትር ጌታሁን መኩሪያና የሩሲያ አቶሚክ ኢነርጂ ኮርፖሬሽን ዋና ዳይሬክተር አሌክሲ ሊካኬቭ የኒውክሌር ኃይልን ለእስላማዊ ጥቅም ለማዋል በሚል ነበር የተፈራረሙት። በኒውክሌሩ ግንባታ የሩሲያ ድርሻ ከፍተኛ ነው። በስምምነቱ መሰረት ሩሲያ በኒውክሌር ዘርፉ ከምታደርጋቸው ድጋፎች ውስጥ ኢትዮጵያን የኒውክሌር መሰረት ልማት ማቋቋምና ማልማት እንዲሁም የኒውክሌርና የጨረር ደህንነት ደንቦችና ለኒውክሌር ቁሶች፣ ለጨረር ወይንም ራዲዬሽን ምንጮችና ለኒውክሌር ማከማቻ ስፍራዎች ከላዊ ጥበቃ ማድረግ የሚሉት ይገኙበታል። የህዝብ ተወካዮች ምክር ቤት ይህንን ስምምነት ከ2 ዓመታት በፊት ህዳር 2013 ዓ.ም አጽድቆታል። ኢትዮጵያ መጀመሪያ ላይ ለልማት ያሰበችው ለጤና፣ ለግብርናና ለኢንዱስትሪ የሚያገለግል የኒውክሌር አይነት ነበር። አሁን ግን ሐሳቧን ቀይራለች። ትልቅ የኒውክሌር ግንባታ ለማካሄድ ስራ ጀምራለች። የእጅግ ትልቅ የኒውክሌር ልማት ለሰላማዊ ነው የተባለ ሲሆን ዋናው ዓላማው ማመንጨት ነው ተብሏል። ግብጽም እንዲሁ ኃይል ለማመንጨት ነው በሚል ነው የጀመረችው። ሁለቱ ሀገራት አሁንም በአይነ ቁራኛ መተያየታቸውን ቀጥለዋል። ይህ የኒውክሌር ግንባታ በቀጣይ ከ6 እስከ 10 ዓመት ጊዜ ውስጥ ይጠናቀቃል ተብሎ ይጠበቃል። ኢትዮጵያ ለኒውክሌር ልማት በሚያገለግሉ ማዕድናት የተሞላች ናት። ዩራኒየም የሚባለው እጅግ ውድ ማዕድን እጅግ በጥቂት ሀገራት ብቻ የሚገኝ ሲሆን ከነዚህ ሀገራት መካከል አንደኛዋ ኢትዮጵያ ናት። ማዕድኑ እንዲሁ ቀላል ዋጋ ያለው አይደለም። በአንዴ ወደ አያልነት የሚመነጥቅ ከነዳጅ ሀብት በላይ ገጸ በረከት የሚያወርድ እጅግ ውድና የከበረ ማዕድን ነው። የኒውክሌር ባለቤት ለመሆን መጀመሪያ የዚህ ማዕድን ባለቤት መሆንን ይጠይቃል፣ ወይም ደግሞ ከሌሎች መዝረፍ ያስፈልጋል። ኢትዮጵያ የኒውክሌር ልማቷን ከሩሲያ ጋር በመሆን ውስጡን እየሰራች ትገኛለች። ኢትዮጵያ ውስጥ የሚገኘው ዩራኒየም ይህንን የአቶሚክ ቦምብ ለመስራት የሚረዳውና ውዱ ነው። የዩራኒየም በብዛት የሚገኘው እዚሁ ምስራቅና መካከለኛው አፍሪካ ውስጥ ብቻ ነው። ምዕራባውያን ይህንን ውድ ማዕድን አፍሪካ ውስጥ ያገኙት በኮንጎ ነበር። የመጀመሪያው አቶሚክ ቦምብ የተሰራው ከአፍሪካዋ ኮንጎ ከተጓጓዘ ዩራኒየም ነበር። ከዚያ በኋላ የጥቁር ህዝብ ዩራኒየምን ለአቶሚክ ቦምብ መጠቀም ከቻለ ይጨርሰናል ተባለና የኮንጎ ማዕድን እንዳይድን ተደርጎ ተቀበረ ይባላል። ዛሬም የዩራኒየም ማዕድን በአፍሪካ የተለያዩ ቦታዎች ቢገኝም በአይነ ቁራኛ ይታደናል። የማዕድን በብዛት ከሚገኝባቸው ሀገራት ኢትዮጵያ አንዷ ናት። ኮሎኔል መንግስቱ ልባቸው ተራራ ነበር። ይህንን ለማሰባሰብና ለማከማቸት ማዕከል ከፍተው ነበር፣ ግን ሳይሳካላቸው ቀርተዋል። ስንዴ ማምረት አቅሟን ተጠቅማ ጠላቶቿን ያበሳጨችው ኢትዮጵያ ፊቷን ፈጣሪ ወደ ሰጣት ማዕድንና የኒውክሌር ልማት እያዞረች ትገኛለች። ኒውክሌሩን ቀስ በቀስ ወደ ጦር መሳሪያነት መለወጡ አይቀርም። ከጦር መሳሪያነቱ ባሻገር ኒውክሌሩ እጅግ የገዘፈ ጥቅም አለው። የኢትዮጵያ ኢኮኖሚ ወደ ኢንዱስትሪ እየሄደና በጣም እየሰፋ ነው። ከጥቂት ዓመታት በኋላ ሀገሪቱ አሁን ያላትን የኃይል ምንጮች አሟጣ ብትጠቀም እንኳን ኢኮኖሚውን መሸከም የማይችሉበት ደረጃ ላይ መድረሱ አይቀርም። ኃይል ያስፈልጋታል። ኢትዮጵያ እንደ ኃይል ምንጭነት የምትጠቀመው የውሃ ኃይል ምንጭ አስተማማኝነት የሌለው ነው። በኢትዮጵያ ውስጥ ለ2 ወይም 3 ዓመታት ተከታታይ ድርቅ ቢከሰት ሀገሪቱ የምትቸገረው ለእርሻ ብቻ ሳይሆን ለኤሌክትሪክ ኃይልም ጭምር ነው። ከዚህ አንጻር ኢትዮጵያ ያላትን የኃይል ምንጮች ልዩ ማድረግ ያስፈልጋታል። ኢትዮጵያ ምድሯ በዩራኒየም፣ በወርቅ፣ በነዳጅና በታንታለም የበለጸገ ነው። ይሁን እንጂ አንዱንም አውጥታ መጠቀም አልቻለችም። ነዳጅ ለማውጣት በተደጋጋሚ ያደረገችው ጥረት እና አሜሪካ ሻጥር ከሽፏል። ኢትዮጵያ ማዕድናትን የምታስጠናው ውጪ እየላከች ነው። አይደለም የማውጣት የመለየት አቅሙ እንኳን አልነበራትም። አሁንም ያን ያክል የላትም። ኢትዮጵያ ከዩራኒየም በተጨማሪ
ከፍተኛ የሆነ የታንታለም ክምችት እንዳለባት ይነገራል። ከአፈር ውስጥ የሚወጣው የታንታለም ጥሬ ሀብት ምን ያህል ታንታለም ተሸክሟል፣ ምን ያህል ሌሎች ማዕድናት አሉት፣ ምን ያህሉ ዩራኒየም አለው የሚለው በአሁኑ ወቅት የሚመረመረው ውጭ ሀገር እየተላከ በዶላር እየተከፈለ ነው። ውጪ ተመርምሮ የላቦራቶሪ ውጤት ሀገር ውስጥ እየመጣ ለኤክስፖርት ሰርቲፊኬት እየተሰጠ ነው። ሀገሪቱ የኒኩሌር ቴክኖሎጂ መጠቀም ከጀመረች ግን እዚሁ መለየት ያስችላል። ስለዚህ የዩራኒየም ሌሎች ውድ ማዕድናትንም አውጥተን እንድንጠቀም ያግዘናል። ዩራኒየም መሬት ውስጥ የሚገኝ ውድ ማዕድን ነው። የትም ቦታ በአየር ውስጥ ራዶን የሚባል ጋዝ ካለ መሬት ውስጥ ዩራኒየም አለ ማለት ነው። ዩራኒየም በኢትዮጵያ ውስጥ እንደሚገኝ በጥናት ተረጋግጧል። ነገር ግን እቃው ማጣራት ያስፈልገዋል። መሬት ውስጥ ከሚኖረው ዩራኒየም 99.3% ጥቅም ላይ ሰጥ ይችላል። ኢትዮጵያ ካላት አቅም አንፃር የኒኩሌር ቴክኖሎጂን መጠቀም በመጀመሪያ ላይ ከባድ መስሎ ሊታይ ይችላል። ነገር ግን ለኢትዮጵያ የማይቻል አይደለም፣ ማድረግ ትችላለችም። ኢትዮጵያ ኒኩሌር ማልማት ትችላለች የሚሉ በርካታ ጥናቶች ሲደረጉ ኖረዋል። ጥናቶቹ የሚያሳዩት እንደምትችል ነው። አሁን ደግሞ ወደ ተግባር ገብታለችም። ሰላም ለሀገራችን ይሁን። አበቃን። ሰናይ ጊዜን ተመኘን።